እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። አብዛኛው ጊዜ በፈተና የምታሳልፉት ከሆነ ህይወታችሁ እግዚአብሔር ስለመረጣችሁና ስለወደዳችሁ ነው። ህይወቴ በፈተና ነው ያሳለፍኩት፣ ግን ደግሞ ካለ እድሜ በጣም ብዙ ነገር ተምሬያለሁ በህይወት። ብዙ ሰዎች ይመጡና ምን ይሉኛል፣ አዶናይ እንዴት አድርገህ ነው በ26 ዓመት እንደዚህ መስራት የቻልከው? እንዴት አድርገህ ነው እንደዚህ ማሰብ የቻልከው ብለው ይጠይቁኛል። እግዚአብሔር በጣም ስለሚፈትነኝ ነው። በጣም በሰዎች እፈተናለሁ፣ በብዙ ነገር እፈተናለሁ። እነዚህ ፈተናዎች ተደራርበው ደግሞ ጠንካራ አድርገውኛል። የዓለም ፈተና በምንም ተአምር ሊያወድቀን አይችልም። ልብ ብላችሁ ካስተዋላችሁ መንፈሳዊ ህይወት ላይ ጠንካራ ከሆንክ፣ ከእግዚአብሔር ጋር ቀረቤታ ካለክ ሁሌም የማታልፈው ፈተና አይኖርም። ተስፋ የሚመነጨው ለካስ ከእግዚአብሔር ነው። ተስፋ የሚመነጨው ከመንፈስህ ነው። ብዙዎቻችን ደስታ ከዓለማዊ ህይወት እንጠብቃለን። ከዓለማዊ ህይወት ሰላም ማግኘት አንችልም፣ ደስታን ማግኘት አንችልም። ሁሌም መንፈሳችን ላይ መሆን አለብን። ከውበታችን ደስታ ማግኘት አንችልም። ወፍርን ሐዘን አለ፣ ከሳን ሐዘን አለ፣ አማረብን ሐዘን አለ። this is ህይወት። የተማርኩት ደግሞ ይህ ነው። እግዚአብሔር ይዛችሁ ማታልፉት ነገር የለም። እግዚአብሔር ይዛችሁ ማታሸንፉት ነገር የለም። ኦፍ ኮርስ እግዚአብሔር በሚወዳችሁ ልክ ሰይጣን የሚወዳችኋል። እግዚአብሔር የሚወደው ሰው ሰይጣን በጣም ይፈትነዋል። ለምን? ያ ሰው ከተሳሳተ ሰይጣን ትልቅ ምግብ ያገኛል፣ ከዛ ሰው ውድቀት ማለት ነው። እግዚአብሔር ይዛችሁ ግን መውደቅ አትችሉም። ወዳችኋለሁ። ትጠላኛለህ፣ ሰፋ ያለ ጉድጓድ መርጠ መግባት ትችላለህ። ገብቷል? አም ሲሪየስ በቃ ከልቤ ትጠላኛለህ፣ ጉዳይ አለ። 0.5 ሳንቲም ቦታ የለም። ለሚወዱኝ ሰዎች ያለኝ ቦታና ክብር ከፍተኛ። ለምን? የሚወዱህ ይወዳል። ሰው ይጠላል አይወድም፣ ሰፋ ያለ ጉድጓድ መርጦ መግባት ይችላል። ብዙ ንግግር አልችልም፣ ስራ ነው የምችለው። ባይዘው ማንም ትልልቅ ሰውም ያጠፋል፣ ሰው ሆኖ የማያጠፋ የለም። ግን ምንድነው በቃ ስትሮንግነቷ፣ መልሳ ጠንካራ መሆኗ፣ መልሳ መቆሟ፣ በጣም ክሬቲቭ መሆኗ ምናምን ያንን ፓርቷን እዩት። በጣም ብዙ የሚታይ ፓርት አላት እና እኔም ያው አብሬያት ነኝ፣ ከጎኗ ነኝ። እንደ ታላቅ እህት ብዙ ነገር እናወራለን። የሚገርማችሁ ነገር እኔ ከሷ ከታናሽ በጣም ብዙ ጠንካራ ነገሮችን አይቼባታለሁ፣ እማራለሁ እና እንዴት ነው ኔጌቲቭ ነገሩን እዩት እና በጣም ነው ደስ ያለኝ። በጣም ቀና ልጅ ናት። በጣም እውነት ሰው ግን በቃ ስትቀርቡት ነው የበለጠ የምታውቁትና ስትቀርቧት በጣም ደስ የምትል ልጅ ናት። በተለይ በጣም ስራ ላይ እንደነገርኳችሁ በአንድ ወር ቆይታ ውስጥ ብዙ ጊዜ ሚቲንግ አድርገናል እና በጣም ያላት የስራ ፍላጎትና ሲሪየስነት ምናምን በቃ ደስ ይላል። አንዳንድ ጊዜ ሰው ተወዳጅም ሆነ ገንዘብም ኖረው ምንም ሆነ ዲሲፕሊን በጣም አስፈላጊ ነገር ነው ለሰው ልጅ። በጣም ዲሲፕሊን ወሳኝ ነገር ነው። ትህትና ለሰው ልጅ አስፈላጊ ነገር ነውና ፍቅር ለሰው ልጅ አስፈላጊ ነገር ነው። እነዚህ ነገሮች ከሌሉ ሁሉም ነገር ምንድነው ይላል አይደለ? በቃ ፍቅር ከሌለ ከንቱ ነህ ነውና ሁሉም ነገር ሰከንደሪ ሁለተኛ ነገር ነው ብዬ አምናለሁ። ዋናው ነገር ሰውን ማክበር፣ ፍቅር መኖር ይሄ ነውና እነዚህ ነገሮች አሏት፣ አይቼባታለሁ እና በምርጫዬ ተደስቻለሁ። ዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ እጅግ በጣም ጥሩ ስራዎችን ይሰራል። ሁሉንም አይነት ስራዎች ይሰራል። ፋይትኒንግ ብትሉ፣ ጥርስ ማጠብ፣ This is the end. ወንድሜ ሺህ ጊዜ ብትጨነቅ እንዳትጨነቅ። አግማጣው ወሰ ተጎዳው ሰው የለ። ሰላም ነው እናቴ? የሚበላ ነገር ነው? ወይ በኔ ወንድም
በእናትህ በላ። አሁን መነሳቴ ነው። ስሚኝማ እናቴ ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ። ቆይ እሺ። ኧረ በስመ አብ አባቴ፣ አንዴ ፎቶ ታነሳኛለህ? ይቻላል። በጣም ነው የማመሰግነው። ጥሩ ነው። በቃ ይኸው ቴንክ ዩ። እንዴ ወንድሜ ብቸኝነት ይሰማል? ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች። ሕይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች።